ኤማሁስ ከኢየሩሳሌም 60 ምዕራፍ ያህል ርቆ የሚገኝ መንደር ነው። ቅዱስ ሉቃስ በወንጌሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ ቀን ሁለት ሰዎች ከኢየሩሳሌም ወጥተው ወደ ኤማሁስ መንገድ ጀመሩ ይለናል። ኢየሩሳሌም ያልተረጋጋችበት ሰሞን ነበር። አርብ የስቅለት ዕለት ብዙ ጭንቅና ስቃይ እንዲሁም ተአምራትን አይታለች። ቅዳሜ ግራ ገብቷት በዝምታ ተውጣውላለች ኢየሩሳሌም። ቅዳሜ ለእሁድ አጥቢያ የትንሣኤው ብርሃን፣ የአይሁድ ግራ መጋባት፣ የጸሐፍትና ፈሪሳውያን ድንጋጤ፣ የከተማው ሕዝብ ሁሉ ግራ የተጋባበት ዕለት ነበር። ብዙ ሰዎች ወደ ኢየሩሳሌም በሚገቡበት በዚህ ሰዓት ሁለት ሰዎች ከኢየሩሳሌም እየወጡ ወደ ኤማሁስ ይጓዛሉ። ሁለቱ ሰዎች ማን ናቸው? የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እነሆ ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ወደ ኤማሁስ ወደሚባል መንደር ይሄዱ ነበር ይለናል።